ምስራቅ የተቀሰቀሰው ጦርነት አዲስ መልክ ይዟል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት የኢራን ከፍተኛ የደህንነት መሪዎች እስከ መግደል ደርሰዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከአየርላንድ ጠቅላይ ሚኒስትር ጋር በዋይት ሃውስ ተገናኝተው በጦርነቱ ዙሪያና በነዳጅ ዋጋ ላይ መግለጫ ሰጥተዋል። በሌላ በኩል በአህጉራችን አፍሪካ ናይጄሪያ ደግሞ በአሰቃቂ ቦምብ ጥቃት የሰው ህይወት አልፏል። የእነዚህን ሁሉ ዝርዝር መረጃዎች ከዚህ በመቀጠል የምናቀርብላችሁ ይሆናል። የትራምፕና የአየርላንድ ጠቅላይ ሚኒስትር ወሳኝ መገናኘት። የአየርላንድ ጠቅላይ ሚኒስትር ታኦይሴክ ሚሆል ማርቲን በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተዋል። ይህ ስብሰባ የተካሄደው የአየርላንድ የቅዱስ ፓትሪክ ቀን በዓል ምክንያት በማድረግ በየዓመቱ የሚደረገውን ጉብኝት አስከትሎ ነው። ትራምፕም በአሜሪካና በአየርላንድ መካከል ያለውን የንግድ ግንኙነት በጣም በፈጣን ሁኔታ ያድጋል ብለው የአየርላንዱ ጠቅላይ ሚኒስትር ታኦይሴክ ሚሆን ስለ ታሪፍ ማውራት ቢፈልጉም ትራምፕ ግን ትኩረታቸውን በንግድ እድገቱ ላይ እንደሆነ ገልጸዋል። በተያያዘ ዜና በስብሰባው ላይ ትልቁን ትኩረት የሳበው ግን የኢራን ጉዳይ ነው። አየርላንዳውያን በጦርነቱ ምክንያት ለሚኖረው ነዳጅ ዋጋ ያላቸውን ስጋት ለቀረበላቸው ጥያቄ ሲመልሱ ኢራን የኒውክሌር አሸባሪ ነች፣ እሷን ማስወገዳችን ብዙ የአየርላንድ ወዳጆችን ያስደስታል፣ ይህ ጦርነት እንደተጠናቀቀ የነዳጅ ዋጋ እንደ ድንጋይ ቁልቁል ይወርዳል ሲሉ በልበ ሙሉነት ተናግረዋል። ሌላው በዚሁ ጋር የተያያዘው የስደት ጉዳይ ሲሆን ጠቅላይ ሚኒስትር ማርቲን በአሜሪካና በአየርላንድ መካከል ህጋዊ የስደት መንገድ እንዲመቻች ፍላጎታቸውን ገልጸዋል። በሌላ በኩል ደግሞ እስራኤል በኢራን ላይ በፈጸመችው የአየር ጥቃት የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ መገደላቸውን አስታውቃለች። ኢራን እስካሁን የሞቱን ዜና ባታረጋገጥም የላርጃኒ መወገድ ግን ለኢራን ትልቅ ኪሳራ እንደሆነ እየተነገረ ይገኛል። አሊ ላርጃኒ ማን ናቸው? ላርጃኒ ወታደራዊ አዛዥ ባይሆኑም የኢራን ስትራቴጂካዊ ውሳኔዎች ላይ ትልቅ ተጽዕኖ ያላቸው ሰው ነበሩ። በተለይ ከቻይና ጋር ያለውን ግንኙነት በማጠናከርና የሆርሙዝ የባህር መስመር ለመዝጋት በሚደረገው ጥረት ውስጥ ቀዳሚ ነበሩ። ተከታታይ ግድያዎች ከላርጃኒ በተጨማሪ የባሳጂ ሚሊሻ መሪ የሆኑት ጉላም ሬዛ ሱሌይማኒም መገደላቸው ተገልጿል። ይህ በሳምንታት ውስጥ በርካታ መሪዎቿን እያጣች ያለችው ኢራን አመራር ላይ ትልቅ ክፍተት ይፈጥራል ተብሎ ቢገመትም ኢራን ግን በበኩሏ ወይ ፍንክች እያለች ትገኛለች። ይልቁንም አጸፋዊ እርምጃ በከባድ ሁኔታ እየወሰደች ትገኛለች። አዲሱም የኢራን የበላይ መሪ ሙጅተባ ሀሜኒ የቀድሞ አሊ ሀሜኒ ልጅ የቀረበለትን የተኩስ አቁም ድርድር ውድቅ አድርጓል። አሜሪካና እስራኤል ተንበርክከው ሽንፈታቸውን እስካልተቀበሉ ድረስ ሰላም የለም የሚል ጠንካራ አቋም ይዟል። በሌላ በኩል በደቡብ ሊባኖስ የምትገኘው ታሪካዊቷ የጢሮስ ከተማ አሁን ባዶዋን ቀርታለች። እስራኤል ከተማዋን እንድትለቅ ባስተላለፈችው ትዕዛዝ መሰረት ከ1 ሚሊዮን በላይ ሊባኖሳውያን ተፈናቅለዋል። ሰብአዊ ቀውስ በከተማው የቀሩት ሰዎች በኢኮኖሚ አቅም ማጣት ወይም አረጋውያን ወላጆችን ይዘው መንቀሳቀስ ስላልቻሉ ለሞት እየተጋለጡ ይገኛሉ። ወታደራዊ ግስጋሴ የእስራኤል በደቡብ ሊባኖስ ውስን የምድር ላይ ውጊያ እያካሄዱ ነው ብትልም በመቶዎች የሚቆጠሩ ሰላማዊ ሰዎች ህጻናትን ጨምሮ መሞታቸው እየተዘገበ ይገኛል። ጦርነቱ የሊባኖስን ደቡባዊ ክፍል ወደ መቃብርነት እየቀየረውም ይገኛል። በሌላ በኩል እንደ ኒውዮርክ ታይምስ ዘገባ የትራምፕ ግልጽ ያልሆነ ስትራቴጂ ይዘው ወጥተዋል በሚል ኤዲቶሪያል ቦርድ ትራምፕ በኢራን ላይ የከፈቱትን ጦርነት ክፉኛ ተችተዋል። በእቅድ አልባነት ነው የጀመሩ ሲል ተናግረዋል። ትራምፕ ጦርነቱን የጀመሩት ግልጽ የሆነ መውጫ መንገድ ሳይኖራቸው ነው ይላል ትንታኔው። የኢራን መንግስት ለመጣል ቢመኙም በአየር ድብደባ ብቻ መንግስት ሊወድቅ እንደማይቻል ጋዜጣው ያስረዳል። ሌላው በኢኮኖሚያው ስጋት የሆርሙዝ የባህር መስመር በመዘጋቱ የነዳጅ ዋጋ በ45% በዓለም አቀፍ ደረጃ ጨምሯል። በዚህ ምክንያት እንደ ስሪላንካ ያሉ ሀገራት የስራ ቀናትን እስከ መቀነስ አይነት እርምጃዎች እየወሰዱ ይገኛል። ትራምፕም ከሩሲያ ላይ የነዳጅ ማዕቀብ በማንሳት ዋጋውን ለመቀነስ የሞከሩት ጥረትም እንደ ተስፋ መቁረጥ እየታየባቸው ይገኛል። በሌላ በኩል የኒውክሌር ስጋት ትራምፕ ኢራንን ኒውክሌር ጣቢያዎች ማውደማቸውን ቢገልጹም ኢራን ግን አሁንም በምድር ውስጥ ባሉ ዋሻዎች ዩራኒየም የማበልጸግ አቅም እንዳላትና ጦርነቱ ይበልጥ የኒውክሌር ቦምብ እንድትሰራ ሊገፋፋት እንደሚችል ተሰግቷል። በሌላ መረጃ በአህጉራችን አፍሪካ በናይጄሪያ የደረሰው አሰቃቂ ጥቃት በሰሜን ምስራቅ ናይጄሪያ ማይዱጉሪ ከተማ ውስጥ በተፈጸመ 3 ተከታታይ የራስን የማጥፋት ቦምብ ጥቃቶች 23 ሰዎች ሲመቱ 108 ሰዎች ቆስለዋል። ጥቃቱን ያነጣጠረው በገበያ ቦታዎችና በሆስፒታሎች መግቢያ ላይ ነው። ምንም እንኳን ጥቃቱ የፈጸመው ቡድን ባይታወቅም ቦኮ ሃራም ሳይሆን እንዳልቀረ ተገምቷል። በሌላው የዓለም አቀፍ የባህር ድርጅት አይኤምኦ ስብሰባ በመካከለኛው ምስራቅ ባለው ጦርነት ምክንያት የባህር ላይ ንግድ ከፍተኛ አደጋ ላይ ወድቋል። ለዚህም ሲባል የዓለም አቀፍ የባህር ድርጅት አስቸኳይ ስብሰባ ጠርቶ ነበር።
የመርከቦች ደህንነት ምዕራባውያን ሀገራት ኢራን መርከቦችን እያጠቃች ነው ብለው ሲወነጅሉ ኢራን በበኩሏ ለችግሩ ተጠያቂዎች አሜሪካና እስራኤል ናቸው ስትል ተከራክራለች። የዛሬው የዓለም ዜናዎች እነዚህን ይመስላሉ ነበር። ቸር ቆዩ።